አይ ሰላም ብዙ ጊዜ ውሃ ላፕቶፓችን ውስጥ ሲገባ ላፕቶፓችንን ከበስተጀርባው እንፈታውና አዘቅዝቀን እናስቀምጠዋለን። እስኪደርቅ አዘቅዝቀን እናስቀምጠዋለን። ከዛ ቀስ እያለን ቦርዱን እንዲሁም ሌሎች ውስጥ ያሉትን በሙሉ እንፈታና እናጸዳዋለን። ከዛ በኋላ ቀስ ብለን ብሎወር እንወስድና ይህ ብሎወር እንትኑ ፈጣን ነው። ስፒዱን እንቀንሰውና እንቀንሰዋለን። ስፒዷን 2 ቁጥር ላይ 2 ቁጥር ላይ አድርገን ቀስ ብለን ቦርዱን ቀስ እያልን ውሃ የገባበትን ቦታ እናጸዳዋለን። ከፊት ለፊት በደንብ ካጸዳ ነው በኋላ እንገለብጠውና ደግሞ ጀርባውን እናጸዳዋለን። በመቀጠል ፊት ለፊቱን እንዲህ አጎንብሰነው በብሎወር ቀስ ብለን እናጸዳዋለን። ቀስ እያለን እናጸዳዋለን። እንደምትመለከቱት ቀስ ብለን ውስጡ የገቡትን ውሃዎች እናደርጋለን። እንግዲህ ይህንን ይመስላል ውሃ ላፕቶፓችን ውስጥ ሲገባ ወይም ላፕቶፓችን ባልዲ ውስጥ ሲገባ እንደዚህ እናጸዳዋለን። ፋይናሊ ደግሞ ከዛም በመቀጠል ኮንታክት ክሊነር ውሃ ያዛገውን ቦታ እንዲያጸዳልን ዝገት እንዳይኖረው ትንሽ ትንሽ እናደርግበታለን። ኮንታክት ክሊነሩ ዝገት እንዳይዘው እነዚህ ወሳኝ ቦታዎችን የራሙን ቦታ ኮንታክት ክሊነሩ ዝገት እንዳያመጣበት ኦልሬዲ ውሃውን ሞይስቸሩን ከላዩ ላይ ካነሳን በኋላ እንዳይዝግ ቦርዱ ኮንታክት ክሊነር እናደርግበታለን። አሁን በመቀጠል ሁሉንም አደራርቀን ከጨረስን በኋላ አስፈላጊ የሆኑትን የፈታናቸውን መልሰን ወደ ቦታው እንመልሳለን ማለት ነው። አሁን መጀመሪያ ራሙን ወደ ቦታው እንመልሰዋለን። ቀጥሎ ባትሪው ቦታው ይሄ ነው። ቦታው ይሄ ነው። ትክክለኛው ቦታው ላይ ሲደርስ ራሱ ይቀመጣል። ገባ ማለት ነው። Then after
ማሳሰር እንጀምራለን ማለት ነው። አሳያችኋለሁ። እሱም ኮምፒውተራችንን ኦን አረግነው እየተነሳ ነው። እንደምታዩት ውሃ ገብቶበት ነበር። ውሃውን አጸዳ ነው። አሁን በመነሳት ላይ ነው ያለው። ቴንኪው ስላዳመጣችሁን እናመሰግናለን። ለወደፊቱም እርዳታ የምትፈልጉ ከሆነ ፋሚሊ ቢዝነስ ሴንተር ኃይሌ ጋርመንት ብላችሁ ብትመጡ እናስተካከልላችኋለን። 2-3 በመጨረሻም ኮምፒውተራችን ስራዋን ጀመረች። እናመሰግናለን። ኃይሌ ጋርመንት አዲስ አበባ፣ ኃይሌ ጋርመንት አዲስ አበባ ኮንዶሚኒየም ብሎክ 99 እየመጣችሁ ኮምፒውተራችሁን ችግር ያለበትን ኮምፒውተር ማሰራት ትችላላችሁ። አመሰግናለሁ።